ጓደኛዬ በእናትሽ ጠርታኝ ሄዳለሁ እያልኩ ልብስ ልጨርስ እንደዚህ ብዬሽ ነበር። ወንበር ላምጣልሽ እንጂ ችግር የለውም። ወንበር ላምጣልሽ ስላለች እኔ እኮ አንቺን ፈልጌ ነው የመጣሁት። እንዴ እየረጨሽኝ እኮ ነው ማርቲ። ይቅርታ በስራ ሰዓት መጥተሽ ምን አድርጌሻለሁ? ጓደኛሽ እንጂ ጠላትሽ ነኝ እንዴ? አመሰግናለሁ ስለነበረ የምር መስሎት ተናደደች። ትንሽ እንኳን አታስቢም እንዴ አንቺ? ሰላም ቤተሰቦቻችን እንዴት ናችሁ? ዳጣ እየመጣሁ ነው ብላ ቤቴ ደውላልኛለች። ስትመጣ እንደምትተይ ልብስ ያጠብኩኝ ነው ካሜራውን ደብቀዋለሁ። ስትመጣ ቤቴ አትገቢም ብዬ ድርቅ ልባታለሁ። ከተገናኘን በጣም ብዙ ስለቆየን በቃ እንዳኮረፍኳት አይነት አርቄ ቤት አትገቢም ምናምን ብዬ በቃ በሩን አልከፍትልሽም ቤት አትገቢም ምናምን በቃ ሌላ ሰው አለ ምናምን እላታለሁ። ብቻ በጣም ብዙ ነገር እላታለሁ። ቤት እንዳትገባ ጥረት አደርጋለሁ። ከዛ ምን ትላለች የሚለውን እናያለን። ደርሻለሁ ብላለች ዳጣ ደርሳለች። እንግዲህ ዛሬ ግግም ለማለት እሷን ለማናደድ ስንት ቀን እንዳቀድኩኝ ስንት ቀን እንዳሰብኩኝ ብቻ ደርሻለሁ ብላለች። እኔ አሁን ምንም እንዳላወቀ አንዱ ካሜራ እዛ ጋር እናደርጋለን። ከዛ ምንም እንዳላወቀ ቁጭ ብዬ ልብሴን ማጠቤን ቀጥላለሁ። ተከታተሉ። ማርቲ በጣም ደክሞኛል። ማርያም ደህና ነሽ? አለሁ። ዛሬ ምንድን ነው ልብስ አጠባ? በዛሬ ቀን በእሑድ ቀን ውሃ ስትመጣ እንግዲህ ምን ታደርጊያለሽ? እና ደህና ነሽ? አለሁ። አንቺ እንደዚህ ነው እንደ ሰላም የምትይኝ? ሰላም ነው ይበለም። ደህና ነኝ። የመጣሽ ነው ማለት ማርያም በጣም ናፍቀሽኛል። ቤት ማን አለ? አሉ ምንም የለም። ስደውይ እኮ ልወጣ ነው እንዳመጨረኩሽ ማለት ሌላ ጓደኛዬ በእናትሽ ጠርታኝ ሄዳለሁ እያልኩ ልብስ ልጨርስ እንደዚህ ብዬሽ ነበር እኮ። እኔ እኮ እመጣለሁ ስትይ እየቀለድሽ መስሎኝ ነው። እንዴ ማርቲ እየቀለድሽ ነው? ነግሬሻለሁ እኮ ደውዬልሻለሁ መጣሁ ምናምን ስልሽ እኮ እሺ ነው ያልሽኝ እኮ። ግን ይልቅ ሙድ አታዥ እንግባ በእግዚአብሔር ነኝ። ኧረ እባክሽ ቤቱ አጽድቼዋለሁና ባትገቢ ይሻላል ማርቲ። ወልውዬዋለሁ ይድረቅ ጂልጂል የሚል ቀልዳችንን እዛውን ተው። ማርያም ደክሞኛል። ያዝኩት እጄ ራሱ ወንበር ላምጣልሽ እዚህ ጋር ቁጭ በይልሽ ቤቱ እስኪደርቅ ድረስ የምሽል ቤቱ እስኪደርቅ እዚህ ቁጭ በይ። ወልውዬዋለሁ ስላጸዳሁት ይቆሽሻል። አሁን ስንገባ ልብስ እስካጥብ እዚህ ቁጭ በይና ከዛ ልብሴን ቀይሬ ምናምን እንወጣለን። እንዴ ማርቲ እንዴት ሆኜ እንደመጣሁ ታውቂያለሽ? ስራ ትቼ ነው የመጣሁት። በጣም ናፍቀሽኝ ነው የመጣሁት። ደውዬልሻለሁ። አይ ነው በባለፈው ተናደሽ ነው እግዚአብሔርን ተናደሽ ነው ማለት ነው። እኔ አልተናደድኩም። እንዴ እንደፈለግሽ ምን ትችያለሽ? ምንም ችግር የለውም። ስልክም አለማንሳትም መብትሽ ነው። አለ ልብሴን ሲጨርስ ድረስ ወይ ወንደላም ደርማጃ ራስ ያልገባም እንዴ? አይ እንግዲህ ልብስ ቤቱን አጽድቼዋለሁ አልኩሽ እኮ። ቁጭ በይና እዚህ ልብሴን እስኪጨርስ ይድረቅ ቤቱ። እንዴ ቆሽሻል። አምሽ ያጸዳሁት እኔ እኮ ሰላም ነኝ እንዴ? እኔ ነኝ ቤቱን ማቆሽሽ። ወንበር ላምጣልሽ እንጂ ችግር የለውም። ወንበር ላምጣልሽ ስላለች እኔ እኮ አንቺን ፈልጌ ነው የመጣሁት። ማርቲ ግን የምትይው ነገር ታውቁሽ? እኔ ምን አልኩኝ? ይሄው ወንበር ላምጣልሽ እዚህ ቁጭ በይ። የምታወሪው ነገር ታወሪያለሽ። በቃ ሲደርቅ ደግሞ ከፈለግሽ ትገቢያለሽ። ግን እኔ ልወጣ ነው እንጂ ከፈለግሽ ቤት መጠበቅ ትችያለሽ። ማለት እንዴት ነው የምትወጪው? እኔ መጥቻ አንቺ እንዴት ነው የምትወጪው? እንግዲህ ለዚህ ከሆነ በቃ አትንጫትኝም እንደ መጀመሪያ ጧት ስደውልሽ ዛሬ እመጣለሁ ስልሽ እሺ ብለሽ ነበር እኮ። እንደዛ ከሆነ ለምን ድጋሚ ያልደወልሽልኝ? እኔ ምን ብዬ እደውላለሁ? አትንጭ ብዬ እንደውልልሽ እንዴ? የሆነ ቦታ ሄዳለሁ። በጊዜ ከመጣሽ ነኝ
ምናምን ብዬሻለሁ። ብቻ ስቶሪ እንደማይመቸኝ አይነት አክት እያሳየሁሽ ነበር አንቺ። በጊዜማ ለምን እንደማልመጣ ታውቂያለሽ። ስራ አለኝ፣ ቀረጻ አለኝ ታውቂያለሽ። በዛ ላይ ክላስ አለኝ። እንዴ ማለት ያለሽን ቀን እኮ ዛሬ ብቻ ስራ ስላለሽ ነው የራሴን ስራ ልስራ እንዴ? አትስሪ አላልኩም ማርቲ። መሄድ ያለብኝ እንዴ እኔ ሌላ ሰው ይወጭብኝ ነው ማርያም፣ ሌላ ሰው ይወጭብኝ ነው። በጣም ትቀልጃለሽ በእናትሽ። እሺ አሁን ልብሱን እስካጠብ እዚህ ቁጭ ማለት ከፈለግሽ ወንበር ላምጣልሽ፣ ካልሆነ ግን ቤቱ ልግባ። ቤቱ ይድረቅና ትገቢያለሽ አልኩሽ። ይድረቅ ቤቱ። ስለዚህ በቃ ይድረቅ። እኔና አንቺ እንደዚህ ነው ማለት አንቺ እኔና አንቺ እንደዚህ ነው። በቤት ሳይደርቅ አትገቢም። እኔ ቤት ሳይደርቅ አትገቢም ማለት እሺ። ምን ያናድዳል? ቤት አልደረቀም እዚህ ጋር ቁጭ በይ ማለት ምን ያናድዳል? ሲደርቅ እኮ ትገቢያለሽ። ቤቱን አፍቆሽ ነው እኔ ፈልገሽ ነው የመጣው። ቤቱን አፍቆሽ ነው? እኔ ቤቴን አፍቀሽ ነው አንቺ የምታወሪው ነገር ግን ታውቁሻል። በጣም እየተቆጣሽኝ እኮ ነው። ኦሬዲ ኢግኖር እየገጨሽኝ እኮ ነው። እኔ ምን አድርጌሻለሁ? ሳላቅ ያስቀየምኩሽ ነገር አለ እንዴ? ማለት ያስቀየምሽኝ አለ? የእውነት ያስቀየምኩሽ ነገር አለ? አይኖ አውቃለሁ። ከተገናኘን በጣም ቆይተናል። ብዙ ቀን እመጣለሁ ያልኩሽ አልመጣሁም፣ ቀርቻለሁ። ግን ለምን እንደሆነ ደግሞ ምክንያት እነግርሻለሁ። ብዙ ቀን ለምን የምቀርበት ምክንያት እኮ እኔ አሁን ዛሬ አንቺ በሚመችሽ ቀን እኔ የራሴ ፕሮግራም አለኝ፣ ልሄድ ነው የምሄድበት አለኝ ነው ያልኩሽ። ይድረቅና ቤት ከፈለግሽ ቁጭ ብለሽ ትጠብቂኛለሽ እስክመለስ ድረስ ችግር የለውም። ልብሴን እንድጨርስና ቁጭ ማለት ከፈለግሽ ቤት ግቢና ትቀመጫለሽ። ይድረቅ ቤቱ። እሺ የት ነው የምትሄጂው? አብረን በቃ እንደው መቼም አንቺ የምትሄጂበት ቦታ እኔ አሁን ፕሮግራም እኮ ነው። ሳትጠሪ ዝም ብለሽ ጋር ይገልተች እንዴ ሰው እኔና የጠሩኝ ጓደኛሽንም ይዘሽ ነው ያለው። እኔ እኮ ቤስት ፍሬንድሽ ነኝ ማርቲ። እንዴ ምን ማለት ነው? እኔ ነው እንጂ ለሚጠሩ ሰዎች ቤስት ፍሬንድ አይደለም። አንቺ ማታውቂያቸው ሰዎች ሊሆኑ ይችላል የጠሩኝ። ምን ሆነሽ ነው ዛሬ? ምን ሆነሽ ነው? ድርቅ አልሽ እኮ ነው። አይገባሽም እንዴ ሰው ምንድን ነው ያልሽው ማርቲ? አይገባሽም እንዴ? እስቲ እግዚአብሔር የምርሽን ነው አውራሽ ማርቲ። ግን የምርሽን ነው? እኔ የምለው ቆምሽ ዝም ብዬ ወንበር ላምጣልሽና ቁጭ ብለን ብናወራ ይሻላል እንዴ? ልጅቷ ግን ምን ሆናለች ዛሬ? በፊት ይስማ እንዴ እየረጨሽኝ እኮ ነው ማርቲ። ይቅርታ በስራ ሰዓት መጥተሽ ምን ላድርግ ብለሽ ነው? አንቺ ዛሬ ቀነኛ ነሽ። የምታደርጊው ነገር እያወቅሽ ነው። ግን ልብስ እያጠብኩ ነው እንደምትጠኝ ማረገው ነው። ኦኬ በስራ ሰዓት መጥተሽ እሺ አሁን በቃ ሂጂ እያልሽ ነው ማለት ማርቲ? እያወራሁሽ ነው። አንዴ ምን ስልክ እመጣለሁ ብዬ ቆየሁባት መሰለኝ። ወይ ልወጣ ነው። ቆይ ልወጣ ነው። አንድ 10 ደቂቃ በቃ ስወጣ እደውልልሻለሁ። አሁን እኮ ከኔ ጋር ነሽ ያለሽ። እኔ እኮ የራሴ ፕሮግራም አለኝ ምናምን እና አንቺ ሌላ ጊዜ ስራ ምናምን እንደሚኖርብሽ አውቃለሁ። ግን እኔም ዛሬ ደግሞ የራሴ በባለፈው እኮ ማርቲ ይቅርታ ጠይቄሻለሁ። ቂም ይዘሽብኝ ነው አንቺ። ቆይ ከመቼ ወዲህ ነው እንደዚህ ነገረኛ ይሆንሽ? ኧረ በእግዚአብሔር ፍቺ ምንድን ነው እንዴ? ከመቼ ወዲህ ነው እንደዚህ ነገረኛ ይሆንሽ አንቺ እንዴ? እሺ እና ማዘር የለም? ማንም የለም። በእናትሽ የት ሄደው ነው እነሱ? ዛሬ ፕሮግራም አለባቸው። እኔ የምለው ምንድን ነው ዛሬ ጥያቄ የመጠየቅ ፍቅር ይዘሽ ነው እንደ የመጣሽው? ጥያቄ በጥያቄ አሰለቸሽኝ። አሰለቸሽኝ? እኔን አሰለቸሽኝ ማርቲ? እኔን አሰለቸሽኝ? ኧረ ተረጋጊ። እኔ ጥያቄሽ ይሰለቻል ለማለት ፈልጌ ነው። ምንም እሺ የእውነት ግን እኔ ማለት እግዚአብሔርን እያመንኩ አይደለም። የሆነ እንጃ እኔ አላውቅም። በቃ ዛሬ ፕሮግራም ነበረና እኔና አንቺ አውርተናል። ትናንትም ነግሬሻለሁ፣ ዛሬ እመጣለሁ እየሻለሁ። በቃ አብረን እናሳልፋለን። ዛሬ ፕሮግራም ነበረና ይዘናና እኔና አንቺ
እስከዛ ለባለፈው ደግሞ አይ ነው በባለፈው እንደተቀየምሽ አውቃለሁ ግን ይቅርታ ጠይቅሻለሁ በሱ ቆይ ይሄ ሁሉ ነገር ቤት አትገቢም አይደለም ሁኔታሽን ራስሽን አይተሽዋል በጣም ኢግኖር እየገጨሽ አወራርሽን አይተሽዋል ከኔ ጋር ሆነሽ ሌላ ቀጠሮ ተስይዣለሽ ሌላ ቀጠሮ መጣለው 10 ደቂቃ አሁን እኮ ከኔ ጋር እንሻለሽ በፊት ያስኩት ቀጠሮ በፊት ነሽ እሺ በቃ ችግር የለውም ሄዳለሁ እሺ እንግዲህ ሄዳለሁ ካልሽ ምን ይደረጋል እስከመጣም ምናምን ከፈለግሽ ቁጭ ማለት ትችያለሽ ቤት ኧረ እባክሽ አንቺ ሄደሽ ሰው አግኝተሽ እስክትመጪ እኔ እዚህ ጋር ቁጭ ብዬ ልጠብቅሽ ምን ነኝ ያክል እኔ ምን አድርጌሻለሁ ጓደኛሽ እንጂ ጠላትሽ ነኝ እንዴ አመሰግናለሁ ለኔ አይደል እንደ አመጣሽው ምንድነው ያልሽው ከሄን አስቀምጪው ነው አይ ጎበዘሻል ሙዝም ገዝተሻል እንዴ ማርቴን ቀምሳለ እቺ ዛሬ ምን ሆነልሽ በቂ አንቺ ተሰብጂ ነው እንዴ ምንድነው የተበላሸው ሙዝ ነው ደግሞ የገዛሽው ምንድነው አይተሸከሽ በእንግዲህ ሌላ ቀን ስትመጪ ደውዪ እያወራሁሽ እኮ ነው ምንድነው ምን አድርጌሻለሁ የኔ ያክል ምንድነው እሺ ውሰጂው ይቅርታ በቃ ማለት ተናድጄ ከራሴ ጋር ስላልነበርኩ እኔ ምንም ያደረኩት ነገር የለም ጠብቂኝ ያልኩሽ አንቺ ወጣሽ ሄዳለሁ አልሽ አትሄጂ ልበልሽ ወደ ቤትሽ ልትሄጂ ማለት ነው ሂጂ በቃ የምርሽ ነው እደውልልሻለሁ ሲመችኝ አንቺ ሲመችሽ እኔ እመጣለሁ ምን ይደረጋል እንግዲህ የምር መስሎት ተናደደች ተመለሽ ይላል አንቺ ሰላም ምን ነው ታምሮች እንዴ የቀንዴ ፍራንክ ነው ማለት ምን ማለት ነው አልገባኝም በቃ ፍራንክ ነው ባለፈው አክሮፊሽ ስለነበረ በዛው ስራዬን ልስራ ብዬ ነው ምንድነው እንደዚህ እባክሽ የልብሽን ከተናገርሽ በኋላ ፍራንክ ነው ታያለሽ እንዴ ትንሽ እንኳን አታስቢም እንዴ አንቺ ምንድነው እንደዚህ ያናድድሽ ኖርማል ነገር እኮ ስንት ነገር ትቼ እንደመጣሁ ታውቂያለሽ እና ይኸው መቼ ይጃለ አልፈልግም ወደዛ እንደፈለግሽ ከተናገርሽ በኋላ አሁን ንግባ ምናምን ታያለሽ እንዴ ትንሽ አንቺ ለሰው እንኳን አታስቢም እንዴ ጭንቅላትሽ አይሰራም እንዴ ይሰራልና ተፈቀደ ካሜራ አስቀምጬ ዝም ብዬ አለ አይደለ ከመጣሽ አይቀር ዝም ብዬ ላዝናናሽ ኧረ እባክሽ አንቺን ልታዝናኝ ካሜራ ደቅነሽ ማለት አንቺ ትንሽ አታስቢ ማለት የተናገርሽውን ነገር ታስታውሻለሽ እኔ ምን አድርገሻለሁ በዚህ ልክ እኔ እንደዚህ የምታደርጊኝ እንዴ ማለት ያስቀየምኩሽ ነገር ካለ በግልጽ ተናግረሽ መፍታት እንችላለን ምንድነው ይሄን ያክል እንደዚህ አንቺ አምሮሽ ምን ሆነሽ ነው በቃ አለቀ ፍራንክ ነው ማንኛውም ሰው እንደሚሰራው ፍራንክ ነው ያደረኩት እኔን ታመሪያለሽ እንዴ ማርቲ በጣም ነው ያዘንኩት እሺ ካንቺ እንደዚህ አይነት ንግግር አልጠብቅም ነበር ካንቺ አንድም ቀን መጥፎ ነገር አንቺ ምን ሆነሽ ነው እንዴ በዚህ ዘመን ሁሉም ጓደኛሽ ፍራንክ እንደሚያደርጉት ነው በቃ አይደለም የምን ፍራንክ ነው የምታወሪው እንደዚህ አይነት ፍራንክ አለ እንዴ እንደዚህ አይነት ፍራንክ አለ እንዴ ምን ማለት ነው ፍራንክ ነው ታያለሽ እንዴ አንቺ ታመሪያለሽ እንዴ ለምን እንደምታካብጂው ቆይ በቃ አለቀ ምንድነው እንደቀልድ አወራው ምን ምንድነው ኖርማል ነው አይደል አንቺ ሰላም አንተ ግን ልንገርሽ በጣም ነው እሺ እግዚአብሔርን በጣም ታዝቤሻለሁ እንደዚህ ታደርጋለሽ ብዬ ካንቺ አንድም ቀን ጠብቄ አላውቅም እሺ ምንድነው ይሄ አሁን እንደዚህ የሚያናድድ ነገር ሆነ ለምንድን ነው የማናድደው ስንት ነገር ትቼ መጥቼ አንቺም ብዬ እኮ ነው የመጣሁት እኔ ዝም ብለህ እንደ 10 ደቂቃ የሆነ ነገር ማውራት እንደዚህ ያስብላል እንዴ ነይ ግቢ በቃ አለ እኔ ቀልዴ ነው ምንም ሄድበት ነገር የለም ታውቁሻን የተናገርሽውን ንግግርሽን ታስታውሻለሽ ማለት እኔ አንቺ ላይ እንደዚህ እኔ ምንም ቀልድ ነው እንዴ የምር ታደርጊያለሽ እንደ አንቺ እንደ ፊልም ምሰሪ አይደለሽ እንዴ ሁሉም ሰው እንደ አንቺ ፊልም መስራት እንደሚችል ላሳየሽ ፈልጌ ነው አይደለም ማለት ፍራንክ እንደዚህ አይደለም የሆነ የተቀየምሽ ነገር አለ ከልብሽ ነው የተናገርሽው እንደዚህ አንቺ የፈለገ ነገር ቢሆን አንቺ በዚህ ልክ እኔ ልትናገሪኝ አትችይም እኔና አንቺ ማለት እኮ እሺ በቃ እንደውን ተቀየምሻለሁ ነብት ግን ምግባና እኮ ለምንድን ነው በቃ ይቅርታ ሶሪ አልኩሽ የተቀየም ባለፈው አይ ነው አስቀየምሻለሁ በቃ ሶሪ አልኩሽ ነገር ነው ያላሰብኩም በቃ አለቀ እንዴ ፊልም ትሰራለች እኔ ምሳሌ ፊልም ልስራባት ብዬ አስቤ እንደ ቀልድ ያወሩት ነገር ነው እንጂ ታመሪያለሽ እንዴ ምን ሆነሽ ነው በቃ መጣለሽ ስትይ የሆነ ስራ ስፈታ ይሄ ነገር ትዝ አለኝ በቃ እንደዚህ እና በዚህ ልክ ማርቲ ምን አድርገሽ ነው እንዴ ካሜራ ደቅነሽ ምን ልታደርጊ ነው ለማን ልታሳይ ነው እንደዚህ ቀጥሽ እንዴ ማርቲ በቃ አንቺ ዝም ብሎ ነገር ነው ምን ሆነሽ ነው እንዴ ፕራንክ ነው ቪዲዮ ነው በቃ አለቀ እንዴ ምን ሆነሽ ነው አንቺ አይገባሽም እንዴ አንቺ ሙያው ላይ ያለሽ ሰው ነሽ ብዬ እንደቀልድ ነው
ምን ሆነሽ ነው? እኔ እየቀለድኩ ነው የምሻል እንዴ? የምርሽን ነው ሰላም? አሁን ይሄ የሚያስለቅስ ነገር ሆነ ነው? ምን ሆነሽ ነው? ኧረ ንገሪኝ። አሁን ይሄ የሚያስለቅስ ነገር ነው? የምርሽን ነው? በዚህች ጉዳይ ነው የምታለቅሽ? አንቺ የምርሽን ነው እንዴ? አንቺ ምን ሆነሽ ነው? አሁን ይሄ የሚያስለቅስ ነገር ነው? አንቺ የምርሽን ነው ሰላም? የምርሽን ምን አድርግሽ ነው እዚህ ልክ ነው የምታደርጊ? ምን አደረኩሽ? በቃ ቀልድ ነው፣ ፕራንክ ነው። ይሄ ጀስት እንደ ጨዋታ ነው ያልኩሽ። ምን ሆነሽ ነው? ታመሪያለሽ? ለምን እንደዚህ አይነት ነገር አይተሽ አታውቂም እንዴ? ምንድን ነው አዲስ ነው እንዴ ላንቺ? አንቺ የምርሽን ነው? ቆይ ንገሪኝ እስኪ። ቆይ የምርሽን ነው? በቃ እኔ እንደዚህ አይነት ነገር ከዚህ በኋላ አላደርግም። በቃ ይቅርታ። እንዴ ምን ሆነሽ ነው አንቺ? ትቀልጃለሽ እንዴ? ይሄ ስታስጠላ ምንድን ነው? በጣም ነው የምትጃጃው። ስታስጠላ። እኔ ደግሞ የምርሽን መስሎ ነው። ኧረ እባክሽ በአንቺ ቤት በቃ ፕራንክ ምናምን እያደረግሽ እንዴ? ምን ሆነ ነው? ስታስጠላ። እኔ ስታለቅሽ የምርሽን መስሎ በጣም ነው እንደ ፕራንክ የምታደርጊው። አፈረብሽ ይዤ ደስ በጣም በእውነት ፕራንክ በቃ ትቻለሽ። ልክ ገብቼ ማለት ነው ለፊት ልስር ካሜራ ብድብር ውስጥ የጠበቅሽን ካሜራ ይኸውልሽ ይሄ የካሜራ እንትን የፕራንክ ምናምን ሙያው ለእኛ ተይው፣ ለእኛ ተይው እንዳትመጪ እንደው ሂጂ ውጪልኝ። በዛል አሁን የምሬን ነው። ብላት ሰው ፕራንክ አደርጋለሽ፣ እራስሽ ፕራንክ ትሆኛለሽ። አሁን እንዴት እንደገና ልልክም እንደው የሆነቴን ነው። ኧረ ማርያምን ይመቸኝ። ስሚ ለሌላ ጊዜ ግን ማለት እኔ ለምንድን ነው የምትሄጂው? እራስሽ እኮ ነሽ ፕራንክ ያደረግሽኝ እንዴ እስከማለቅስ ድረስ ፕራንክ ታደርጊኝ። እኔ ደግሞ ምንድን ነው በዚህ የሚያስለቅሳት እላለሁ። አንቺ ብስም እንዴት እንዳደነገጥኩ። ግን አንቺ ክፉ ነሽ። እንዴት ይሄን ያክል በእኔ ላይ ትጨክኛለሽ? ማርያምን ምን ቤት አትገኝ ማለት ነው እንዴ? የእውነት እንዴት አስቻለሽ ግን በዚህ ልክ? እሺ አትገኝ። ቆይ ነይ አውሪኝ። እሺ አሁን ይኸውልሽ ሳልናደድ በፊት ቀጥ ብለሽ ተመልሽ ወደ ቤትሽ መሄድ ትችላለሽ። ሙዙን ግን እኔ ነይ እንደውም ምን እንብላ ነው እና የምን ሙዝ አትገኝ ማለት ነው እንዴ? እንደዚህ ጋር የደከምኩበት ነው ማለት አገኝ እሸናንገኝ እኔ ሰው በራሱ እጅ ፕራንክ ይደረጋል። ምን ሆነሽ ነው አንቺ ግን? እንዴት አስቻለሽ? የእውነት እንዴት አስቻለሽ ግን? ማርያምን በጣም እኮ ነው ስክስ ያልሽው። የእውነት ካሜራውን ባላዩ ግን እኔ እንጃ በጣም ከፋ ነበር። እግዚአብሔር ከልቤ ነው የሚያስከፋ ነበር። ኧረ በስመ አብ ስግት አንቺ ምን ሆነሽ ነው? እኔ ደግሞ ስታለቅሽ እውነት መስሎኝ ደስ ብሎኝ በቃ እቺ ልጅ በደንብ ፕራንክ አረኳት ምናምን ብዬ። ኧረ እባክሽ ግን የሆነ ሰዓት ሳቄ ሊመጣ ነበር። በቃ አይቼዋለሁ። እንዴት በቃ እንዴት ላስመስል ነው ያልኩት። በቃ አልቻልኩም ማለት ነው። በቃ ስንት ሰዓት ሙሉ እንደፈጀብኝ። አቤት ክፋት፣ አቤት ክፋት፣ አቤት ክፋት። በጣም ነው እሺ። አሁን ለምን ደግሞ ማለት ነው እንደገባሁ ልብስ እያጠብሽ ልብስ አጥባ አታውቅ። እንዴት ዛሬ ልብስ ልታጥብ ቻለች? ነገር አስገባ እያየሁሽ ማለት ነው። የምር ገርሞኝ ነበር። እኔ ደግሞ ስታለቅሽ የምሯን ነው እንዴት ልጅ በቃ እዚህች ነው የምታለቅስ። በጣም ነው ለማንኛውም እኔ እችላለሁ በቃ ነኝ በቃ እችላለሁ። እሺ ቤት ሰው አለው